ሰላም ጤና ይስጥልኝ። የአንድ ዩቲዩብ ነው። አዳዲስና ሰበር መረጃዎች እንዲደርሷችሁ ቻናሉን ላይክ እና ሰብስክራይብ እያደረጋችሁ አብራችሁን ቆዩ። ሰላም ውድ የዩቲዩብ ቤተሰቦች፣ ሰበርና አዳዲስ መረጃዎች ተሰምተዋል። ከመረጃዎች ጋር አብራችሁ ይቆዩ። በቅድሚያ በዓለም ዙሪያ ላላችሁ የአርሰናል ደጋፊዎች እንኳን ደስ አላችሁ ማለት ፈልጋለሁ። አርሰናል ከሁለት አስርት ዓመታት በኋላ የእንግሊዝ ፕሪሚየር ሊግ ዋንጫ ማንሳቱን አረጋገጠ። አርሰናል ከ22 ዓመት በኋላ የ26ቱን የእንግሊዝ ፕሪሚየር ሊግ ዋንጫ አንድ ጨዋታ እየቀረው መብላቱን አረጋግጧል። የዘንድሮ የእንግሊዝ ፕሪሚየር ሊግ ዋንጫ ብርቱ ፉክክር የታየበት ነበር። በተለይ በማንቸስተር ሲቲ እና በአርሰናል መካከል የነበረው ትንቅንቅ እጅግ ከፍተኛ የነበረ ሲሆን ዋንጫውን ማን ይወስዳል የሚለው ስሜትን የሚይዝ ነበርና እጅግ አጓጊ የነበረ ዓመት ነበረ። በውድድር ዓመቱ በተለይም በአርሰናል እና በማንቸስተር ሲቲ መካከል የነበረው የነጥብ ልዩነት እየጠበበ መምጣቱን ተከትሎ የደጋፊዎችን ልብ የሰቀለ ሲዝን ነበረ ማለት ይቻላል። ዛሬ ማታ ማንቸስተር ሲቲ ነጥብ መጣሉን ተከትሎ ግን አርሰናል የመጨረሻ አንድ ጨዋታ ያለው የዘንድሮውን የ2026ቱን የእንግሊዝ ፕሪሚየር ሊግ ዋንጫ ማንሳቱን አረጋግጧል። በመላው ዓለም ላላችሁ የአርሰናል ደጋፊዎች በድጋሚ እንኳን ደስ አላችሁ ለማለት እወዳለሁ። አርሰናል የነበረበትን የዋንጫ ጥም ለመቁረጥ አንድ ብሎ ጀምሯል። በፕሪሚየር ሊግ የተጀመረው ድል በቻምፒዮንስ ሊግ ይደግሙት ይሆን የሚለው ደግሞ የብዙዎች ጥያቄ ሆኗል።